Tales of vampires are quite popular in modern times. ዛሬ የምንነግራችሁ ታሪክ በሆሊውድ ፊልሞች እንደምናየው ስለ ቆንጆና ማራኪ ቫምፓየሮች አይደለም። ዛሬ የምንቆፍረው በመቶዎች ለሚቆጠሩ ዓመታት የአውሮፓን ገበሬዎች ሲያሸብር የኖረውን በታሪክ መዛግብት የሰፈረውንና በመቃብር ውስጥ በድንጋይ ተጭነው የተገኙትን እውነተኛ ቫምፓየሮች ምስጢር ነው። ኬቪን ማክሊን በጥናቱ እንዳረጋገጠው የቫምፓየር ታሪክ ከምናብ በላይ የሆነ ደምን የሚያቀዘቅዝ የሰው ልጅ የፍርሃት ውጤት ነው። የልብ ወለዱ ንጉሥና የተረሳው እውነታ። ታሪካችንን የምንጀምረው በ19ኛው ክፍለ ዘመን ነው። አይሪሻዊው ደራሲ ብራም ስቶከር በጠረጴዛው ላይ ኩራዝ አብርቶ በብዕሩ ድራኩላ የተሰኘውን ታሪክ ሲጽፍ ዓለምን ለዘላለም የሚቀይር አዲስ ፍጥረት እየፈጠረ እንደሆነ አላወቀም ነበር። በእኛ ዘመን ቫምፓየር ሲባል ወደ አእምሮአችን የሚመጣው ረጅም ካባ የለበሰ ብልህ ሴቶችን የሚያማልልና በታላቅ ቤተ መንግሥት ውስጥ የሚኖር መኳንንት ነው። ነገር ግን ብራም ስቶከር ይህንን ታሪክ ከመጻፉ በፊት በምስራቅ አውሮፓ መንደሮች ውስጥ የነበረው እምነት ፈጽሞ የተለየ ነበር። ለገበሬዎቹ ቫምፓየር ማለት ማራኪ ሰው አይደለም። ይልቅምም ከመቃብር የወጣ ሰውነቱ ያበጣ ከንፈሩ በደም የጨቀየ የሚገማና አሰቃቂ ጠረን ያለው የገዛ ቤተሰቦቹና ጎረቤቶቹን ለመጨረስ የሚመጣ ተላላኪ ሬሳ ነበር። ብራም ስቶከር የታሪክ ድርሳናትን ሲመረምር የቫምፓየር አፈ ታሪክ መነሻው ሮማንያ ብቻ ሳትሆን መላው አውሮፓና ጥንታዊቷ ግሪክ መሆኗን ተረዳ። ለመሆኑ ቫምፓየር የሚለው ቃል ከየት መጣ? ብዙዎቻችን የሮማንያ ቃል ይመስለናል፣ ግን አይደለም። ሮማንያውያን ቫምፓየርን የሚጠሩት ስትሪጎይ በሚል ስም ነው። ይህ ቃል የመጣው ስትሪክስ ከሚለው ጥንታዊቷ ግሪክ ቃል ሲሆን ትርጉሙም በሌሊት የሚጮህ ቡጉት ወይም አውሬ ወፍ ማለት ነው። በጥንት ዘመን ሰዎች ክፉ መናፍስት በሌሊት ወፍ አምሳል እየበረሩ ሕፃናትንና እንስሳትን ያጠቃሉ ብለው ያምኑ ነበር። ቫምፓየር የሚለው ቃል ግን ስላቪክ አመጣት ያለው ሲሆን ትርጉሙም በረራ ከሚለው ቃል ጋር ይያያዛል። ይህ የሚያሳየው ጥንታውያን ሰዎች ቫምፓየርን የሚያዩት እንደ ምድራዊ ፍጥረት ሳይሆን በሕያውና በሙታን ዓለም መካከል እንደሚመላለስ በረራ የሚችል ክፉ መንፈስ አድርገው መሆኑን ነው። የተራቡ ሙታን እና የደም ጥማት ወደ ኋላ እንመለስ። ወደ 3000 ዓመታት ገደማ ታላቁ ግሪክ ገጣሚ ሆሜር በጻፈው ኦዲሴ ውስጥ አንድ የሚገርም ትዕይንት አለ። ጀግናው ኦዲሴስ ወደ ሙታን ዓለም ሄዶ የወደፊቱን ለማወቅ ሲፈልግ የሞቱት ነፍሳት ግን ሊያናግሩት አልቻሉም። ለምን? ምክንያቱም ድምፅ የላቸውም፣ ጉልበት የላቸውም። ኦዲሴስ ጉድጓድ ቆፍሮ የፍየል ደም ሲያፈስ ግን ሙታን እንደ ንብ ወደ ደሙ ተሰበሰቡ። ደሙን ሲጠጡ ብቻ ነው የተፋው ትዝታቸው የሚመለሰውና መናገር የሚችሉት። ይህ የሚያሳየው ደም ለሕያዋን ብቻ ሳይሆን ለሙታንም የሕይወት ነዳጅ እንደሆነ በጥንት ዘመን ይታመን እንደነበረ። በጥንቱ አውሮፓ ሰዎች ለሞቱ አባቶቻቸው በመቃብር ላይ ምግብና መጠጥ የሚያስቀምጡት ስለሚወዷቸው ብቻ አልነበረም። ይልቁንም ከጠገቡ መቃብር ውስጥ ይቆያሉ፣ ከራባቸው ግን እኛን ፍለጋ ይመጣሉ የሚል ስር የሰደደ ፍርሃት ስለነበራቸውን። ድራውገር የመቃብር ጠባቂዎች። በሰሜን አውሮፓ ኖርስ ሚቶሎጂ ደግሞ ከቫምፓየር የከፉ ፍጥረታት ነበሩ፣ ድራውገሮች። እነዚህ ፍጥረታት የራሳቸው ብልሃትና ጥንቅር ያላቸው ተንቀሳቃሽ ሬሳዎች ናቸው። መቃብራቸው ውስጥ ያለውን ወርቅና ሀብት ይጠብቃሉ። አንድ ድራውገር ከመቃብር ወጣ ማለት በመንደር ውስጥ ትልቅ መቅሰፍት መጣ ማለት ነው። ከብቶች ይሞታሉ፣ ሰዎች በበሽታ ያልቃሉ። ድራውገሮች እንደ ቫምፓየር ቅርጻቸውን መለወጥ ይችላሉ። እነሱን ለማስቆም ብቸኛው መንገድ ታግሎ መሬት ላይ መጣልና ጭንቅላታቸውን ቀልተው በታፋቸው በኩል ማድረግ ነበር። እነዚህ ታሪኮች የሚያሳዩት የሰው ልጅ ከጥንት ጀምሮ ሬሳ ተነስቶ ይመታብኛል የሚል የውስጡ ሱካይ እንደነበረው ነው። የአርኪኦሎጂያዊ ምስክሮች መቃብሩ ሲከፈት ይህ ሁሉ ተረት ብቻ ይመስላችኋል? አርኪኦሎጂስቶች ግን ሌላ ነገር ይነግሩናል። በፖላንድ፣ በቼክ ሪፐብሊክና በጣሊያን በተደረጉ ቁፋሮች ሰዎች ለቫምፓየሮች የነበራቸው ፍርሃት ምን ያህል ጥልቅ እንደነበር የሚያሳዩ የቫምፓየር መቃብሮች ተገኝተዋል። አንድ መቃብር ተከፈተ፣ የሰየው አጽም ይገኛል። ነገር ግን አፉ ውስጥ አንድ ትልቅ ጥብ ተጋጥመዋል። ለምን? ሬሳው ተነስቶ እንዳይነክስ። ሌላ መቃብር ደግሞ ሬሳው ዝቅ ተደርጎ ተቀብረዋል። ይህም ሬሳው ተነስቶ ወደ ላይ መውጣት ቢፈልግ ወደ መሬት ውስጥ ይበልጡ እንዲገባ ለማድረግ ተታሰበ ብልሃት ነው። አንዳንድ ሬሳዎች ደግሞ ከከባድ ድንጋይ ተጭነዋል ወይም ደረታቸው ላይ ማጭት ተቀምጦባቸዋል። እነዚህ ሁሉ ፊዚካዊ ማስረጃዎች ሰዎች ቫምፓየርን ምን ያህል በዓይናቸው እንደሚመጣ እውነተኛ ስጋት አድርገው ይቆጥሩት እንደነበር ያረጋግጣሉ። ቤተ ክርስቲያንና የፍርሃት ወረርሽኝ። በ17ኛና 18ኛ ክፍለ ዘመን አውሮፓ በቫምፓየር ወሬ ታወቀች። ለምን በዚያን ወቅት በረታ? ኬቪን ማክሊን የሚገርም ምክንያት ያቀርባል። ለሺህ ዓመታት የአውሮፓ ገበሬዎች ለሞቱ አባቶቻቸው መስዋዕት ያቀርቡ ነበር። ቤተ ክርስቲያን ግን ይህንን ስታገድ ሰዎች በውስጣቸው ትልቅ ጭንቀት ተፈጠረ። ለአባቶቻችን ምግብ ማቅረብ አቆምን፣ አሁን ተርበው ይመጡብናል
የሚል የጥፋተኝነት ስሜት መንደሮችን ወረረ። በዚያን ወቅት የተከሰቱት እንደ ሳምባ ነቀርሳ፣ ቲቢ እና ወረርሽኝ ያሉ በሽታዎች ምልክቶቻቸው ከቫምፓየር ጥቃት ጋር ተመሳሳይ ነበሩ። ተካሚው ደም ይተፋል፣ ሰውነቱ ይዘላል፣ በቀን ብርሃን መቆም ያቅተታል። ገበሬዎቹ ይህንን ሳይንሳዊ በሽታ ሳይሆን ቫምፓየር ደሙን እየመጠጠው ነው ብለው ተረጎሙት። የሮማንያ ሕጋዊ የቫምፓየር አደን። በሮማንያ ታሪክ ውስጥ ደምን የሚያቀዘቅዙ ሕጋዊ ሂደቶች ነበሩ። አንድ መንደር ውስጥ በሽታ ከበረታ መንደርተኞቹ ተሰብስበው ወደ ዳኛ ይሄዳሉ። ከሳምንት በፊት የሞተው ሰው ቫምፓየር ሆኖ እየመጣብን ነው ብለው ይከሳሉ። ዳኛ ፈቃድ ሲሰጥ መንደሩ በሙሉ ወደ መቃብር ጎታ ይሄዳል። ሬሳው ይወጣል። ሬሳው ተነፍቶና ሳይበሰበስ ከተገኘ በተፈጥሮ በሬሳ ውስጥ በሚፈጠር ጋዝ ቢሆንም ገበሬዎቹ ግን ይህም ማዳም ቀጥቶና የተገበው ይላሉ። ከዚያም አስከሬኑ ላይ የሚከተለው ይፈጸማል። ልቡን መውጋት። በመስቀያ ልቡ ይወጋል። በዚህ ጊዜ ጋዙ ሲወጣ ሬሳው ድምፅ ሊያሰማ ይችላል። ገበሬዎቹ ግን ቫምፓየሮች ጮካ ብለው ያምናሉ። ጭንቅላት መቅላት። እንዳይነሳ ጭንቅላቱ ይቆረጣል። ማቃጠል። በመጨረሻም አመዱን ነፋስ እንዲወስደው ያደርጋሉ። ይህ ሁሉ የሚደረገው በሕግ ፊት ነው። ቫምፓየርን እንዴት መከላከል ይቻላል? ጥንታውያን ሰዎች ለቫምፓየር መከላከያ ብለው የሚጠቀሙባቸው ነገሮች ዛሬም ድረስ በታሪኮች ውስጥ አሉ። ለምሳሌ ነጭ ሽንኩርት ሽታው መናፍስትን ያባረራል ተብለው ይታመናል። ሌላው የሚገርመው መከላከያ ደግሞ መቁጠር ነው። ቫምፓየሮች የሆነ ነገር መቁጠር አባዜ ኦሲዲ ያላቸው ተብሎ ይታመናል። ስለዚህ በመቃብራቸው ላይ ወይም በቤቱ ደጃፍ ላይ አሻ ወይም ጠጠር ይረጫሉ። ቫምፓየሩ መጥቶ ሰዎቹን ከመግደሉ በፊት ያንን አሻ መቁጠር አለበት። ሲቁጠር ሌሊቱ ያልፋል። ፀሐይ ስትወጣ ደግሞ ኃይሉ ይጠፋል። በመጨረሻም ኬቪን ማክሊን አንድ ጠንካራ መልእክት ያስተላልፋል። ቫምፓየሮች በእውነት መቃብር ጥሰው የሚወጡ ፍጥረታት ላለመሆናቸው ሳይንሱ ብዙ ማስረጃ አለው። ነገር ግን የሰው ልጅ ፍርሃት፣ ጭፍን እምነትና ድንቁርና ከ100 ቫምፓየሮች በላይ አደገኛ ናቸው። ሰዎች በፈጠሩት ፍርሃት ተገፋፍተው የገዛ አባቶቻቸውንና እናቶቻቸውን ሬሳ ከመቃብር አውጥተው ጭንቅላታቸውን እስከ መቁረጥ መድረሳቸው የሰው ልጅ አእምሮ በጭንቀት ሲያዝ ምን ያህል ጨካኝ ሊሆን እንደሚችል ያሳያል። ዛሬም ቢሆን እኛ ቫምፓየሮችን በፊልም እያየን ብንዘናናም በውስጣችን ግን ያ ጥንታዊ ፍርሃት አለ። ለዚህም ነው ዛሬም ድረስ ሳምሃይን ወይም ሃሎዊን ሲቃረብ ስለ ቫምፓየሮች ስንሰማ ቆዳችን የሚሰነፈተው። እናንተስ ምን ታስባላችሁ? ቫምፓየሮች የታሪክ ስፈቶች ናቸው ወይስ በመካከላችን አሁንም አሉ? ይህ ስለ ቫምፓየሮች እውነተኛ ዓመታት ያዘጋጀንላችሁ ረጅም ትረካ ነበር። ታሪኩን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲህ አይነት በጥልቀት የተጠኑና ረጅም ትረካዎችን እንድናቀርብላችሁ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለተከታተላችሁ እናመሰግናለን። እንደ ሁልጊዜው ቀጥ ብላችሁ ቁሙ።